ምንም ምልክት ሳያሳይ ገዳዩ በሽታ ነው። ለዚህም ነው ዝምተኛው ገዳይ የሚለውን ስያሜ ያገኘው። በዓለማችን ላይ የ2025 ሪፖርት እንደሚያመለክተው ከሆነ 1.5 ቢሊዮን ህዝብ ገደማ በከፍተኛ የደም ግፊት እንደተጠቃ ሪፖርቱ ያመለክታል። ይህ እጅግ በጣም ብዙ ቁጥር ነው። ወደ ሀገራችን ኢትዮጵያ በምንመጣበት ጊዜ ደግሞ ከ5 የጎልማሳነት ዕድሜ ውስጥ ካሉ ሰዎች ውስጥ አንዱ በከፍተኛ የደም ግፊት እንደተጠቃ ሪፖርቱ ያመለክታል። ይህ ቁጥር በከተማዎች ላይ ከፍ ብሎ ይታያል። ከዝምተኛው ገዳይ ራሳችንን ለመከላከል ከታች ያስቀመጥኩላችሁን 7 ቀላል ነገር ግን ህይወት አድን የሆኑ ነገሮችን መተግበር ከኛ ይጠበቃል። የመጀመሪያውና ዋነኛው ይህ በሽታ ምንም አይነት ምልክት ሳያሳይ ለሞት ብሎም ለከፍተኛ የጤና ጉዳት የሚዳርገን ስለሆነ መደበኛ የደም ግፊት ልኬት ማድረግ። ይህ ብዙም ሙያ የማይጠይቅ ብዙም ወጪ የሌለው ተግባር ነው። ሁለተኛው ደግሞ ምንድነው? ስፖርታዊ እንቅስቃሴ ማድረግ በቀን ለ30 ደቂቃ በሳምንት ለ150 ደቂቃ ያህል። ሶስተኛ ጤናማ የሆነ አመጋገብ፣ ዝቅተኛ የስኳር መጠን፣ የፋት እንዲሁም ደግሞ በፋብሪካ ሂደቶች ውስጥ ያለፉ ምግቦችን መመገብ። ከዚህም ባለፈ ከፍተኛ የሆነ ለአትክልት ለፍራፍሬ ቦታ መስጠት። አራተኛው ነጥብ ምንድነው? ከቁመታችን ጋር ተስማሚ የሆነ ጤናማ ክብደት እንዲኖርን መስራት ነው። አምስተኛው ነጥብ ምንድነው? ከአልኮልና ሲጋራ ከማጨስ ራሳችንን መጠበቅ። ስድስተኛ ጭንቀትን ማስወገድ፣ በቂ የሆነ እንቅልፍ እንዲኖርን ማድረግ። ሰባተኛና የመጨረሻው ነጥብ ምንድነው? አይበለውና ከፍተኛ የደም ግፊት የተገኘብን ከሆነ ሐኪም የሚያዝልን መድኃኒት በአግባቡ መውሰድና የጤና ክትትል ማድረግ። መልካም ጊዜ